በያላችሁበት ሆናችሁ የዛሬውን ቪዲዮ የምትከታተሉ ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ሰላምታችን በያላችሁበት ይድረሳችሁ። ዛሬም እንደተለመደው አብረን አጭር ቆይታ እናደርጋለን። በዚህ አጭር ቆይታ ትምህርት የምንማማርበትና ለህይወታችን ስንቅ የሚሆነንን አንዳንድ ነገሮች የምንነጋገርበት ጊዜ ይሆናል። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። በአንድ ወቅት አንድ የኔ ቢጤ ወጣት ነገር ነውና መንገድ ዳር ቁጭ ብሎ ይለምናል። ይሄ ወጣት ገና በለጋ እድሜ ላይ ያለ ብዙ ገና ተስፋ ያለው ብዙ መስራት የሚችል ወጣት ነውና ይሄ ወጣት ግን እዚህ ጋር መንገድ ዳር መቀመጡ ለብዙ ሰዎች ጥያቄ ነው። ብዙ ሰዎች ይህንን ወጣት መንገድ ዳር ሲያገኙት አእምሯቸው በጥያቄ ይሞላል። እናም ከዕለታት አንድ ቀን እንደተለመደው በሚለምንበት ቦታ ተቀምጦ ምጽዋት በሚለምንበት ስፍራ ቁጭ ብሎ ዕለታዊ ተግባሩን ጀመረና ወጪ ወራጁን እያየ ይለምናል። በዚህም ይተዳደራል። እንግዲህ እንደምታውቁት እየሰጠ የሚያልፍ ይኖራል። ማለት ምጽዋት እየሰጠ የሚያልፍ ይኖራል፣ ሳይሰጥም የሚያልፍ አለ። ከዚያ ውጪ ታዝቦም የሚያልፍ አለ። ይሄ ወጣት ምን ሆኗል፣ ምን ነክቶታል ብሎ እንደው ጥያቄ ውስጥ ገብቶ ታዝቦ የሚያልፍም አለ። እንዲሁ ደግሞ ይሄ ስንፍና ነው ብሎ የሚፈርድ የሚበይንም አለና ይሄ ወጣት ግን ይሄን ሁሉ ነገር እንደ ቁም ነገር እንኳን ሳይቆጥር በዚያ ስፍራ ተቀምጦ ሁልጊዜም ዕለታዊ ተግባሩን ይፈጽማል። ያገኛትን ይዞ ማታ ወደ ቤቱ ይገባል። ከዕለታት በአንድ ቀን ግን አንድ ነገር ተከሰተ። አንድ ሰው መጣ። ይሄ ሰው ገና እንደመጣ ይህንን ወጣት ለማኝ ትኩር ብሎ ይመለከተዋል። ወጣቱ ለማኝ ተደናገጠ። እንደዚህ አይነት ነገር ገጥሞት አያውቅምና ምንድን ነው ይህ ሰው ለምን ትኩር ብሎ ያየኛል እያለ በውስጡ ጥያቄ ማሰላሰል ጀመረ። ምንድን ነው? ለምን እንዲህ አይነት ሰው ገጥሞት አያውቅምና ትንሽ የተደነጋገረ። ሰውየውም ትኩር ብሎ ማየቱን ቀጠለ። ከዚያ ያለማኝ ልቡ ትንሽ ስለፈራ እንዲህ አለ፣ ምን ነው ወዳጄ ትኩር ብለህ እያየኸኝ ነው? ምን አጠፋሁት? ብሎ ያንን ሰው ይጠይቀዋል። ያም ሰው መልስ ሳይሰጥ ለሰኮንዶች ያክል ጸጥ ብሎ በትኩረት ይመለከተው ነበር። የሚገርማችሁ ነገር ይሄ ሰው ከቆይታ በኋላ እንዲህ አለ፣ አንተ ወጣት እሱ የተቀመጥክበት ምንድን ነው ብሎ ይጠይቀዋል። ወጣቱ ትንሽ የተደነጋገረ። ለምን ዝቅ ብሎ ሲመለከት ረጅም ዘመን እሱን ተሸክማው የተቀመጠች አንዲት ያረጀች ሳጥን አለች እና ሳጥኗ ላይ የዛ ሰው ትኩረት ለምን እንዳረፈ ግራ የሚገባው፣ ነገር ግን እየተገረመ እየተደነቀም ስለዚች ሳጥን ትንሽ ማብራራት ጀመረ። ይቺ ሳጥንማ እኔ በዚህ ቦታ መጥቼ ልመና ከጀመርኩበት ጊዜ ጀምሮ የምቀመጥባት በጣም ከኔ ጋር የቆየች ሳጥን ናት ብሎ ይመልስለታል። ያም ሰው ጥሩ መልካም፣ ስለዚህ እስቲ ሳጥኗን ክፈታትና እንያት ብሎ ይጠይቀዋል በድጋሚ። ያ ለማኝ ወጣት መገረም ጀመረ። ኧረ እባክህን የምትሰጠኝ ነገር ካለ ሰተኸኝ ይለፍ፣ ብዙም አታልፋኝ። ይህ ያረጀ ሳጥን ነው፣ ከዚች ውስጥ ምን ቁም ነገር ይገኛል? ምን አለ ብዬ ልክፈት? እባክህ አታልፋኝ። ከዚህ ሁሉ የምትሰጠኝን ሰተህ ሂድ፣ ከሌለህም ተወው፣ ችግር የለውም ብሎ ይመልስለታል። ያም ሰው ውስጥ ያለውን ነገር ማወቅ ስለፈለገ አሁንም በአንክሮ ጠየቀው፣ እባክህ ሳጥኗን ክፈታት አለው። የዚህን ያለማኝ እያንገራገረም ቢሆን ከተቀመጠበት ብድግ አለና ሳጥኗን መክፈት ጀመረ። የሚገርማችሁ ነገር ሳጥኗን እየከፈተ እየታገለ ራሱን ጥያቄ ይጠይቅ ነበር። ምንድን ነው እዚህ ሳጥን ውስጥ ያለ? በዚህ ባዶ ሳጥን ውስጥ ምን ቢኖር ነው የዚህ ሰውዬ ትኩረት እዚህ ሳጥን ላይ ያረፈው ብሎ ራሱን ይጠይቃል።
በስተመጨረሻም ሳጥኗን ከፈታት። ሳጥኗን እንደከፈታት በሳጥኗ ውስጥ የተጠቀለለ አሮጌ ጨርቅ ያገኛል። እንዲህ ብዙ የተጠመጠመ የተጠቀለለ በጣም የቆየ ያረጀ አሮጌ ጨርቅ። የሚገርማችሁ ነገር ያ ሰው ጠጋ አለና በውስጧ ያለችዋን ያችን ያረጀች ጨርቅ አጮልቆ አየ። እሷን ጨርቅ ፍታት ብሎ ለዚያ ወጣት ለማኝ ይነግረዋል። ያም ወጣት ለማኝ ያችን የተጠቀለለች ጨርቅ መፍታት ጀመረ። ልክ የተጠቀለለችዋን አንድ በአንድ እያደረገ ሲፈታ መጨረሻ ላይ ምን ቢያገኝ ጥሩ ነው? እንቁ የሆነ ወርቅ በዚያች አሮጌ ጨርቅ ውስጥ አገኘ። በጣም የሚገርም ነው። ይሄ በልመና የሚተዳደር ወጣት አንድም ቀን ገምቶም አስቦም አያውቅም በዚህች አሮጌ ሳጥን ውስጥ ወርቅ እንደሚኖር። ነገር ግን ዛሬ የተፈጠረውን ነገር ማመን አቃተው፣ ተቸገረ። እንዴት ይመን? የሚገርማችሁ ነገር በብዙ ብር የሚሸጥ ወርቅ ነው። ያ ሰው ተደነቀ፣ ተገረመ። በስተመጨረሻም ጥሎት ሄደ። ያለማኝ የሚገርማችሁ ነገር ያችን እንቁ ወርቅ ከዚያች ጨርቅ ውስጥ አውጥቶ የዚያኑ ቀን ከዚያች የልመና ቦታ ተነስቶ ሄደ። በዚያችን ቦታ ድጋሚ ተመልሶ ሳይመጣ በዚያው ቀረ። ይችን አጭር ታሪክ ምናልባት ለምን እንደነገርኳችሁ አሁን ቢያንስ ትንሽ ፍንጭ ያገኛችሁ ይመስለኛል። ብዙዎቻችን በሕይወታችን ውስጥ ፈጣሪ የሰጠን እንቁ ነገር አለ። በብር የማይገኝ በሆነ አይነት ነገር የማይገኝ ፈጣሪ ሰጥቶናል። ይሄ እንቁ ነገር በውስጣችን እኛ ጋር ያለ ነገር ግን አውጥተነው ልንጠቀመው ያልቻልነው። አውጥተን እኮ ብንጠቀም የት እንደምንደርስ ለማሰብ ይከብዳል። ብዙዎቻችን በተለይ በሀገራችን በኢትዮጵያ አብዛኞቻችን ከድህነት ወለል በታች የምንኖር ሰዎች ነን። ተሰጥኦ ሳይሰጠን ቀርቶ አይደለም። ፈጣሪ ለሌላ ፍጡራን የሰጠላቸውን እንቁ ነገር ሳይሰጠን ቀርቶ አይደለም። በሕይወታችን ውስጥ በላይፋችን ውስጥ እኛን የሚቀይር ትልቅ ኃይል ፈጣሪ ሳያስቀምጠው ቀርቶ አይደለም። በውስጣችን ከፈጣሪ የሆነ ውድ ስጦታ እያለ ግን ተሰጧችንን ሳናውቅ ረዥም ዕድሜያችንን በችግርና በጉስቁልና የምናሳልፍ ጥቂቶች አይደለንም። ዛሬ እንደዚያ ሰው ምናልባት እንድትነቁ ነቅታችሁ ተሰጧችሁን እንቁ የሆነው ነገራችሁን እንድታገኙት ይህችን አጭር ቪዲዮ ሰርቻለሁ። እንቁ የሆነ ነገር አለ። በምንም የማይገኝ ከማንም የማይገኝ ከፈጣሪ ብቻ የተሰጠ እንቁ የሆነ ነገር አለ በአንተ ውስጥ በአንቺ ውስጥ። ለምንድነው አውጥተን የማንጠቀመው? አብዛኞቻችን በውስጣችን ያለን እምቅ ኃይል እስከ ዛሬ ተጠቅመነው አናውቅም። የሚገርማችሁ አሁን ላይ በጣም ትልቅ ደረጃ ትልቅ ቦታ የምንሰጣቸው ሰዎች እንኳን ያንን ፈጣሪ የሰጣቸውን እምቁን ኃይል 50% እንኳን አልተጠቀሙትም። በውስጣችን ምን ያክል ትልቅ ኃይል እንዳለን እንድታውቁ ፈልጋለሁ። ስለዚህ ከዛሬ ጀምሮ ራሳችንን የምናነቃቃበት ጊዜ፣ ከዛሬ ጀምሮ ራሳችንን የምናነቃቃበትንና ራሳችንን የተሻለ ሌቭል ላይ የምናገኙበት ከዚህ የተሻለ ጊዜ የለንም። ስለዚህ ልንነቃ ይገባል። ራሳችንን ልናነቃቃ ይገባል። እንቁ የሆነ ልዩ ስጦታችንን ለይተን ልናውቀው ይገባል። ስጦታችንን በእጃችን ልንጨብጠው ይገባል። አብዛኞቻችን ስጦታችን ልክ እንደዚያ ወጣት ለማኝ ከአቧራ ጋር አስቀምጠነዋል፣ ተራ ቦታ አስቀምጠነዋል። ያንን ልዩ የሆነ እንቁ ነገራችንን ከዚያ ከአቧራ ቦታ ልናነሳው አሁን ጊዜው ደርሷል። ስለዚህ አንተም ሆንክ አንቺ፣ ሁላችንም በተለይም ደግሞ ኢትዮጵያውያን ሀገራችንን ወደ ተሻለ ልዕልና የምናደርስበት ጊዜ አሁን ነው። ከረፈደ ይከብደናል፣ ሁሉ ነገር ይጨላልማል። ነገር ግን አሁን ራሳችንን አንቅተን ሌሎችን የምናነቃበት ጊዜ ላይ ነንና የተሰጠንን እምቅ ችሎታ ፈልገን እንድናገኘውና እንድንጠቀምበት አደራ እላለሁ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁም ሼር በማድረግ
ቀጣይ እንደዚህ አይነት ትምህርታዊ ቪዲዮ ደግሞ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ